መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን ያህል እንደሚጎዳ የምናውቀው አንድ ምሳሌ ልስጣችሁ። ነቢየ እግዚአብሔር ዳዊት ነው። ንጉሥ ዳዊት በሕይወት ዘመኑ አንድ የሠራው ኃጢአት ነበር። በዚህ ኃጢአቱ ዕድሜውን ሙሉ አልቅሷል። አንዴ በሠራው ኃጢአት ዕድሜውን ሙሉ አልቅሷል። እኛ ዕድሜያችንም ሙሉ በሠራነው ኃጢአት አንዴ አልቅሰን አናውቅም። ዳዊት ምንድን የሠራው መሰላችሁ? መጀመሪያ ሥራ መፍታት ነው። ሥራ መፍታት ራሱ አንዱ ኃጢአት ነው። የእህትሽ የሰዶም ኃጢአት ምንድን ነው ይልና ትንቢተ ሕዝቅኤል ላይ አንዱ ሥራ መፍታት ነው። ሥራ ሲፈታ ሰይጣን ሥራ ይሰጠዋል ለሰው። ሰይጣን የሚሰጠው ሥራ ደግሞ ኃጢአት። ሥራ ፈቶ በሰገነቱ ላይ ሲመላለስ አንዲት ሴት ገላዋን ስትታጠብ ተመለከተ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። የሰው ሚስት ናት ከተባለ በኋላ ሌላ ወሬ ያስፈልጋል? አያስፈልግም። ዳዊት ግን አስመጣት። የኬጢያዊው የኦርዮ